ሰላም ሰላም፣ እንዴት አላችሁ? ወደ እስከዳር ቤተሰቦች ደህና ናችሁ ወይ? ነው ያለው። እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ይበልልኝ። ዛሬም በሌላ ቪዲዮ ይዤላችሁ መጥቻለሁኝ። ዛሬ ደግሞ የማሳያችሁ ክር አገባብ እንዴት እናስገባለን እና እንዴት መስፋት እንለማመዳለን ወይም እንዴት እንሰፋለን የሚለውን ለጀማሪዎች ነው ይዤላችሁ የመጣሁት። አብራችሁኝ ቆዩ። እሺ፣ እንግዲህ ክራችን እንግዲህ እዚህ ጋር ይቀመጣል። እቺ በዚህች እናስገባለን። እሺ፣ ከዛ ከመጣ በኋላ እቺ ስታያችሁ ነች። እቺ ሁለት ማስገቢያላት እዚህ ጋርና እዚህ ጋር በዚህኛው አስገብተን በዚህኛው እናስወጣለን ማለት ነው። እንደዚህ እናደርጋለን። ከዛ በዚህች እንደዚህ ቀጣይ ደግሞ እነዚህ እዚህ ጋር ያሉት ይታያችኋል። በዚህኛው ከውጭ ከዚህኛው ወደዚህኛው እናስገባለን። ካስገባን በኋላ የላይኛው ቴንሽን ጋር እናስገባለን። ከዛ በዚህ ደግሞ ታች ላይ መሀል ላይ ያለች ከታችና መሀል ላይ ያለችው ቴንሽን ላይ አገባቢ ጥፍሬን ስላለ ነው። ለኛ ስራ ጥፍር ሰላት አስፈላጊ ነው። ሁለተኛው ቴንሽን ላይ እንደዚህ እናስገባለን። ምክንያቱም እዚህ ጋር ካልገባ በትክክል ስፌት መስፋት አንችልም መጨረሻ። እና እዚች ጋር ደግሞ አለች እቺ ፓርት ማለት ነው። ታያችኋለች። እሷ ጋር እናስገባለን። ከዛ እዚህ ጋር እናስገባለን። ከዛ እዚህ ጋር ታች መርፊያችን በትክክል እዚህ ጋር እንደዚህ ስትነኳት እዚህ ጋር የሆነች ምልክት አለች። በእጃችሁ ስትዳስሱት ማለት ነው። እንደዚህ ስትዳስሱት በእጃችሁ አለች ምልክት። በዚህኛውም አለ የውጭና የውስጥ። እዚህ ጋር እንደዚህ ክፍት ያለው ከሆነ በዚህኛው ሳይድ ነው፣ በውጭ በኩል ነው የሚሆነው። ካልሆነ ካቀያየራችሁት አይሰፋላችሁም። ሌላው ታያችኋለሁ። እዚህ ጋር የዘይታችን ቦታ ነው። አንዳንድ ነገራችን ነው። ሃይና ሎ አለ። ሎ በጭራሽ መሆን የለበትም። ዘይታችሁን በደንብ ማየት አለባችሁ። ዘይታችሁን በንጽህና መያዝ አለባችሁ። እዚህ ጋር ታች ላይ መክፈቻ አለው። ከፍታችሁ በዛ ከፍታችሁ ማጽዳት አለባችሁ። ሁሌም ጽዱ መሆን አለበት። አሁን ይሄ 5 ዓመቱ ነው እንደምታዩት ነው። ማርያምን ጽድት አድርጌ በየጊዜው ነው የሚይዛት። አሁንም ዛሬ አጽደዋለሁ። ምንም ሳይሆን ነገር ልሽጠው እንኳን ብትሉ ማሽን መቀየር ብትፈልጉ ምናምን እንደዚህ ነገሮች ደህና ዋጋ የሚያወጣላችሁ በንጽህና ራሳችንን እንደምንንከባከበው ሁሉ እንጀራ እስከሰጠን ድረስ ማሽናችንን በደንብ መንከባከብ ግዴታችን ነው ማለት ነው። አልቋል። በአጋጣሚ ጅቡቲ አውጥተን ከዚህ ጋር እናደርግና እዚህ ጋር ከፍ ማድረግ አለብን። እዚህ ጋር ይሄ መነሳት አለበት ሁልጊዜም ስናጠነጥን ማለት ነው። እንደዚህ በቃ እንደዚህ አድርገን ያን ያክል ካጠነጠንና ይበቃል። እናንተ ለማሳየት ስለሆነ እንደዚህ አድርገን ይቆጥና ሌላው ነገር መርፊያችሁ ውስጥ እዚህ ከገባ ውስጥ ይችንን ስታስገቡ አይገባላችሁም። ሰው ይሄን መርፌው ወደ ላይ ማለት ነው ቼክ ማድረግ አለባችሁ። ሌላው እንደዚህ ነው ማስገባት ያለባችሁ ሳታዩ ማለት ነው፣ መልመድ ያለባችሁ። ግን አሁን ግን አሳያችሁታ የቱ ጋር እንደምትገባ ይችነች እዚህ ጋር። ከዛ ይችኛውን ወደዚህኛው አድርጋችሁ ታያችሁ አላታያችሁ ይችኛው ወደ ላይ እና እንደዚህ ታስገባን ቀጭ የምትል ድምፅ ትሰማችኋለች ማለት ነው። ሰው ጨረስን እና ክራችንን እንደዚህ አድርገን ስበን የታችኛውን እናወጣና እንደዚህ አደረጋታን። ከዛ መሀል ለመሀል ወደዚህ አድርገን
የምንፈልገውን መስፋት እንጀምራለን ማለት ነው። ግልጽ ይሆንላችኋል ብዬ አስባለሁ። ሌላው እዚህ ጋር ያለው ነገር እቺ ይሄ የምንጠቀምበት ለመጠቅጠቅና ወደ ኋላ ለመመለስ ይጠቅመናል። ወደ ኋላ ተመልሰን እንደዚህ ተጭነን የምንሰፋ ከሆነ ወደ ኋላ ይሄድልናል። ካልሆነ እንደዚህ የምናደርግ ከሆነ ደግሞ መጨረሻ ላይ ስንጀምርና ስንጨርስ ለመጠቅጠቅ ያገለግለናል። ከዚህ ጋርም ደግሞ የስፌታችንን ኳሊቲ የምንወስንበት ይሆናል። እኔ በ3 ነው 2 ሳደርግ ለቁልፎቹ ለሸሚዝ እንደዚህ ቁልፍ ላይ የሚያስፈልጋቸው ልብሶች ቀዳዳውን ለመስራት እጠቀምበታለሁ። በደንብ ይጠቀጥቃል። እንደዚህ አይነት እንትኖቹን በደንብ ይሰራልኛል ማለት ነው።